እዩ ጩፋ ለምን ሄሊኮፕተር አይታዘዝለትም? ለምን የፈለገን ድሮን ለምን አይከበውም? ለኔ ምንም ነው። ለምን እዩ ጩፋ ማለት ለኔ ባዶ ሰው ነው። እዩ ጩፋ ማለት ለኔ የሃይማኖተኛ ሰው ሳይሆን የብልጽግና ካድሬ ነው። እዩ ጩፋ ማለት የቤተክርስቲያናችን ጠላት ነው። እዩ ጩፋ ማለት የሰላም ጠንቅ የሆነ ሰው ነው። እዩ ጩፋ ማለት ሀኬተኛ የሆነ ሰው ነው። ትምክተኛ ቲቪተኛ የሆነ ሰው ነው። እዩ ጩፋ ማለት ፈራሃ እግዚአብሔር የሌለው ፓስተር ነው። እዩ ጩፋ ማለት ፕሮቴስታንቶችን ሁሉ የማይወክል ሰው ነው። ይሄ ሰው መንግስትን ተጠግቶ ነው ያደረገው። እርግጠኛ ሆኜ እነግርሻለሁ፣ ነገ መንግስት ከሌለ እሱ አይኖርም። ለምን? የሃይማኖት ሰው ስላልሆነ ማለት ነው። ፖለቲከኛ ሰው ከሆነ አንድ ሰው ከፖለቲካው ጋር አብሮ ነው የሚጠፋው። ስለዚህ ለኔ እንደዚህ አይነት የሚደረጉት ነገሮች በፍጹም ምንም ናቸውና እኛ እሱን ሳይሆን የምንመለከተው ያከበረንን አምላክ ልናከብር፣ እኛ እግዚአብሔርን የሚያስደስተውን ነገር ልናደርግ፣ እኛ ከዘፈን ልንርቅ፣ እኛ ከክፉ ነገር ከስካር ልንርቅ፣ የመጠጥ ማስታወቂያ መሆን የለብንም። ወደ ጉባኤ ልንመጣ ይገባል። ንስሐ ልንገባ፣ ራሳችንን ልንሰራ ይገባል። ራሳችን በሁለት እግር ልንቆም ይገባል። ገባይ? ሳይቆሙ ማቆም ሳይሰሩ መስራት ስለማይቻል እኛ ራሳችንን ልንሰራ ይገባል እላለሁ። ያለነው ጦርነት ውስጥ ነው። ጦርነት ውስጥ ለማለፍ ደግሞ ሁልጊዜም ብቁ መሆን አለብሽ። ልክ ጌዲዮን ሰራዊቶች ሲሄዱ እኮ እንደ ውሻ ባፋቸው የጠጡት ተመለሱ ነው የተባሉት። በእጃቸው እየጨለፉ የጠጡት እነሱ ናቸው ተዋግተው በ300 ሰራዊት ድል ያደረገው። ስለዚህ እኛ ኦርቶዶክሳውያን እንደ ውሻ አጎንብሰን የምንጠጣ ሳይሆን ቀና ብለን የምንጠጣ ስለሆነ ትጥቃችንን ታጥቀን ለሃይማኖታችን ቆመን ህብረት ፈጥረን ከበፊቱ የበለጠ ተምረን ክፉ ጎረቤት ዕቃ ያስገዛል ነውና አንድ ሆነን